አይዋቸው ሰዎች እንግዲህ ከፍቶቼ እነዚህን ይመስላሉ። ለፋሲካ የተዘጋጁ ናቸው። በነገራችን ላይ የፋሲካ የሚሸጡ ናቸው። ግን በቃ ለምጃቸዋለሁ። የእውነት እንደ ሰው ነው የለመድኳቸው። በነገራችን ላይ በጣም ነው የሚያሳዝኑት። ስትቀርቧቸው ከፍቶች አፍ የላቸውም አይናገሩም እንጂ በጣም እንትን ናቸው። በቃ የእውነት ከለመዷችሁ ድምፃችሁን ሁሉ ሲሰሙ ይጮሃሉ። የእውነቴን ነው የምላችሁ። በጣም እኔ ባለፈው የተሸጡ ከፍቶች ነበሩኝ። በጣም ለምጃቸው ነበረ እና በጣም እያዘንኩ ነው የሸጥኳቸው ግድ ሆኖብኝ። አሁን ደግሞ እነዚህም ደግሞ ተላመድኳቸው ማለት ነው። እነዚህን ነው የምጠብቀው እንግዲህ ይኸውላችሁ። ስራ ግን ልነግራችሁ አልችልም። ሰው ከሌለ አንድ ለብቻችሁ በጣም ነው የሚያስቸግረው። በቃ ሁሉ ነገር በእናንተ ላይ ሲጣል አስቸጋሪ ነው። ይሄ የእነሱ ቤት ነው። ይኸውላችሁ መበታቸው ጨምልቅልቅልቅ ብሏል። ገና አልተጠረገም። አልጠረኩም፣ ጊዜ አላገኘውም። አሁን ነው ከወፍጮ ቤት የመጣው። ከመጣውም ውሃ ምናምን ለነሱ ምግብ እያዘጋጀው ምናምን ነው የቆየሁት። ይኸው እንደዚህ ነው የማዘጋጀው። አሁን ይሄ እንግዲህ ተዘጋጅቷል ማለት ነው። በመጀመሪያ በነገራችን ላይ የኔ ከፍቶች ፋጉሎ ለምደዋል። በአንድ ጊዜ ስትሰጧቸው ውሃ ብቻ ካልሰጣችሁ እየበጠበጣችሁ የምትሰጡ ከሆነ ይለምዱና ውሃ ንጹህ አንጠጣም ይላሉ። እሱ ከሌለው ማለት ነው በጥብጬ ነው የምሰጣቸው። ይሄም ደግሞ ያው ሙላሰስ የሚባል አለ እንግዲህ ከፍት ለሰውነት ጥሩ የሆነ ለማደለብ ከፍቶች ሙላሰስ ምግብ ያስበላል። ሰውነታቸው እንዲያምር ያደርጋል፣ ያወፍራል ማለት ነው። ሙላሰስ አለው። የቢራ ጭማቂ ምናምን አድርጌ ነው አሁን ይሄ የተዘጋጀላቸው ማለት ነው። እንዴት እንደማዘጋጅ የሚጠጡት ደግሞ እንደዚህ ነው። ይኸውላችሁ መበጠብጠው ሙላሰስ አሁን እዚህ ላይ አላረኩም፣ ትንሽ ነው ያረኩት። እሱ ሲደረግ በደንብ ቀይ ነው የሚሆነው። እሺ ጠጭ ተይ ሂጂ። ቆይ ነይ ልስጥሽ። በዚህ እንደዚህ ነው ይኸውላችሁ ማጠጣቸው። እንቺ ተይ እንጂ እንዴ! ስልኩ ውስጥ ልገባ ነው እንዴ? ነይ እንቺ ይኸው ከዚህ ጠጪ። ምን ሆነሽ ነው? ወይ ግቢ ወደ ቤትና ሂጂና ገብተሽ እንቺ ጥጋበኛ ናት። እንቺ ደግሞ ይኸው እንደ ውሻ እንደዚህ ነው ይኸውላችሁ። ይሄ ያያችሁ የቢራ ጭማቂ ነው ይሄ ማለት ነው። የምታዩት መጨረሻ ሲቀር እንደዚህ ነው የሚሆነው የቢራው ጭማቂ። ይኸውላችሁ እንደዚህ ይኸውላችሁ በቃ እንትኑ ማለት ነው የእህሉ ልጣጩ ነው የሚቀረው በደንብ ከላዩ ላይ ተጠጥቶ ሲጨርሱ ማለት ነው። ቆይ ልስጥሽ። ያው ይኸውላችሁ በቃ ሂጂ ግቢና ግቡ ወደ ቤት ይበቃችኋል። ወይ ደክሞኛል። እናንተ ብታዩኝ ማለት ነው ስራራጥ ነው ሙሉ በቃ ከነሱ ጋር። ውሾች ደግሞ አሳድጌ ሲያሳዝኑ፣ እነሱም ገና በር ከፍቼ ከውጪ ስገባ ወይ ከክፍሌ ስወጣ ወደ ውጪ በስመአብ ላይ እየዘለሉ ማርያምን እንዴት ያሳዝናሉ። ግን በእውነት ውሾች ራሱ በጣም ነው የሚያሳዝኑት። በነገራችን ላይ ውሻ ታማኝ ነው ከሰው ልጅ ይልቅ በዚህ ሰዓት ያው ውሻ ነው ታማኝ። ይሻላሉ ውሻዎች ከሰው። ሰዎች አሁን ኢትዮጵያ ላይ ልነግራችሁ አልችልም። በጭራሽ አንድ እንኳን እውነተኛ የሚታመን ሰው አታገኙም። የእውነት ውሸታም ብቻ ነው ያለ። በቃ ሰራተኛ ብታመጡ የሆነ ነገር ስሩልኝ ብትሉ የሆነ ጥሩ ሰው ነው ብላችሁ ለስራ ነው ይሆናል ብላችሁ አንድን ሰው እንትን ብትሉ የሆነ ነገር ልትገዙ ብትሄዱ ቢያጋዟችሁ በላያችሁ ላይ አትርፎ ነው ታማኝ ነው ብላችሁ ቤታችሁ ብታስጠጉ በጭራሽ በቃ ሰው የለም። እውነት ለስራው አሁን እኛ ለአረቦች ታማኝ ነን አይደል? ስራችን አክብረን በሰዓታችን ሰርተን ነው እንትን የምንለው ማለት ነው የምንሰራው የምንኖረው። ያው አረቦች እውነት እኔ ለራሴ በምሰራበት ሰዓት ስራዬን አክብሬ ነው የምሰራው። ካናደዱኝ ብቻ ነው የምናገረው እንጂ እኔ የእውነት እንዲህ በስራ አልቀልድም፣ አልጫወትም። ሀቃቸውን በትክክል ሰርቼ ነው ሀቄን ገንዘቤን የምቀበለው። እዚህ ግን እንደዛ አይደለም። እናንተን ካዩ ብቻ ነው የሚሯሯጡት። ከሌላችሁ አብሶ ማትናገሩ ዝምተኛ ከሆናችሁ በቃ ጠፍታችኋል። መጫወቻ ነው የሚያደርጓችሁ። እመቤቴን ያው እዚህ ግቢ የሚኖር ሰው አለ አሁን ከኔ ጋር ማለት ነው። ለዛውም ቤት በነፃ ነው፣ ብር ከፍዬው ነው የሚሰራው። እቺ አያችሁ በሬው የቆመበት አፈር ተቆፍሮ ወር ሆኖታል። ትንሽዬ እዚህ የከፍቶቹ ቤት በዛ በኩል የሚለጠፍ ነበረ። የእውነት ደርቋል። ይኸውላችሁ ተኝቶ ነው ያለው ቤት ውስጥ አይሰራም። ስትናገሩት በቃ ነገ ከነገ ወዲያ ይላችኋል። በቃ አይሰሩም እዚህ ሀገር ማለት ነው። እመቤቴን አይሰሩም በጭራሽ። ደግሞ ግዴታ ተናጋሪ መሆን አለባችሁ። ልታሰሩ ከፈለጋችሁ እንዲህ በቃ
እኔም እንዲህ ነበርኩ ብላችሁ እንደዚህ ነው ሰው ቤት እንደዚህ ነበርኩ ነገ ያልፋል እነሱም ብላችሁ እንዲህ ቅልስልስ ዝም የምትሉ ከሆነ እነሱ በቃ ሞኝ ምንም የማታውቁ መጫወቻ ነው የሚያደርጋቸው። የኢትዮጵያ ሕዝብ የሚናገር ሰው ይወዳል ማለት ነው ቤተሰቦቼ። እና ይሄንን ይመስላል ውሎዬ። እንደዚህ ነው ውሎ ስሯሯጥ። በቅርቡ ግን በአዲስ ስራ እመጣለሁ። ታው ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በቅርቡ በአዲስ ስራ እመጣለሁ እግዚአብሔር ፈቃዱ ከሆነ እንግዲህ በሌላ ስራ እየተዘጋጀው ነው እግዚአብሔር ከፈቀደ ማለት ነው። እንግዲህ ይኸውላችሁ እንግዲህ መጡ። ይኸው ከነ ልጆቻቸው እነዚህ ናቸው። እንግዲህ እነሱን ራሱ እንትን ማለት ራሱ አንድ ስራ ነው ብታዩ፣ ከነሱ ጋር መጫወት እንኳን ከልጆቹ ማለት ነው ቤተሰቦቼ። ለማንኛውም ሰላም ሁኑልኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ በክርስቶስ ይብዛላችሁ።